ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮቻችን፣ በአዲስ ቪዲዮ መጥቻለሁ። ዛሬ የማወራው ስለ ዣቢ አሎንሶ ነው። ዣቢ አሎንሶ የቼልሲ አዲሱ አሰልጣኝ በመሆን ተሹሟል። ስለሱ አንዳንድ ነጥቦችን አጋራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። መልካም ቆይታ። ዣቢ አሎንሶ በይፋ የቼልሲ አሰልጣኝ በመሆን ተሹሟል። ለ4 ዓመታት የሚያቆየውን ኮንትራት ነው የፈረመው በቼልሲ። ከሪያል ማድሪድ ከጥር ከተሰናበተ በኋላ ያለ ስራ ቆይቶ ነበረ ዣቢ አሎንሶ። አሁን ግን ከጁላይ ጀምሮ የቼልሲ አሰልጣኝ እንደሚሆን ታውቋል ማለት ነው። ባለፉት ብሉኮ የተባለው ድርጅት ቼልሲን ከተቆጣጠረበት ጊዜ ጀምሮ በርካታ አሰልጣኞች መጥተው ሄደዋል። ከነዚህ አሰልጣኞች መካከል ሊያንድሮ ሲኒየር፣ ኤንዞ ማሬስካ፣ ግራሃም ፖተር ይጠቀሳሉ። ቶማስ ቱሄል፣ ማውሪሲዮ ፖቼቲኖም እንደዚሁ በብሉኮ ስር ሰርተው ከዛ በኋላ የተሰናበቱ አሰልጣኞች ናቸው። በተደጋጋሚ አሰልጣኞችን ማሰናበታቸው ለአሎንሶ ምን አይነት አንድምታ ይኖረዋል፣ አሎንሶ ሊቨርፑል ቢሄድ ይሻለው ነበር የሚሉ በርካታ አስተያየቶች ሲሰጡ ቆይተው ነበረ። ነገር ግን አሎንሶ ምርጫውን ቼልሲ አድርጓል። ሊቨርፑልን መጠበቅ አልፈለገም። ሊቨርፑል አሁንም እምነታቸው አርነ ስሎት ላይ ጠንካራ የሆነ ይመስላል። የአርነ ስሎትን የሚሰናበቱበት የሚመስል ፍንጭ እስካሁን አላሳጡም። አርነ ስሎትም ራሳቸው በሰጧቸው ፕሬስ ኮንፈረንሶች ጠንካራ ሀሳብ እንዳላቸው ተናግረዋል የመቆየት። ስለዚህ አሎንሶ ይህንን እድል ማባከን የሚፈልግ አይመስልም። ቼልሲን ተረክቧል። ቼልሲ ደግሞ ዋንጫ የሚፈልግ ውጤትን የሚፈልግ ቡድን ነው። ውጤት ካልመጣ ወዲያውኑ የሚያሰናብት ቡድን ነው። በዘንድሮ የውድድር ዘመን እንኳን የዓለም ክለቦች ሻምፒዮን ያደረጉትን ኮንፈረንስ ሊግን ያሸነፉለትን ኤንዞ ማሬስካን አሰናብተዋል። ከዛ በኋላ ወጣቱን ልምድ የሌለውን ሊያንድሮ ሲኒየርን እንደዚሁ ከጥቂት ሳምንታት በኋላ ማሰናበት ወስኗል ማለት ነው። ስለዚህ አሎንሶም እንግዲህ ውጤት ካላመጣ ከፍተኛ የሆነ ጫና ውስጥ እንደሚገባ ከአሁኑ መናገር ይቻላል። በቀጣይ የውድድር ዘመን ቼልሲ ምን ያህል ውድድሮች ላይ እንደሚሳተፍ እስካሁን አናውቅም። ምክንያቱም 10ኛ ደረጃ ላይ ነው ያሉት። ስለዚህ በ10ኛ ደረጃ የሚያጠናቀቁ ከሆነ የሚሳተፉት ፕሪሚየር ሊግ ላይ ብቻ ይሆናል። የአውሮፓ መድረክ ላይ አይሳተፉም። ከካፕ ውድድሮች ውጭ ሌላ ተጨማሪ ውድድር አይኖርባቸውም። ይሄ እንደ አድቫንቴጅ ሊሆን ይችላል። ምናልባት ካሪክ ዘንድሮ በማንቸስተር ዩናይትድ የጨዋታዎች መቀነስን ተከትሎ ስለተደረገለት መልካም ሁኔታ የተነሳ ውጤት ማምጣት እንችሏል። ስለዚህ አሎንሶ ያንን ሊጠቀምበት ይችላሉ የሚለውን ነገር እንመለከታለን። ቼልሲ በአብዛኛው ወጣት የሚባሉ ተጫዋቾች ናቸው ያሉት። በርካታ ተጫዋቾቹ ከ26 ከ25 ዓመት በታች ያሉ ናቸው። ሲኒየር የሚባሉ ተጫዋች ቶሲን አድራቢዮ ነው። እሱ 28 ዓመቱ ነው። ከዚህ በፊት ኩኩሪያ አንስቶት ነበረ። በጣም ወጣት ተጫዋቾች ነው ያሉን። ወጣት ተጫዋቾችን ይዘን ደግሞ ዋንጫ ማሸነፍ፣ በተደጋጋሚ ተፎካካሪ መሆን ይከብደናል በማለት ተናግሯል። ስለዚህ ይህም አንድ ትኩረት የሚሻ ነገር ይመስላል። በቼልሲ ዘንድ ከፍተኛ የሆነ የዝውውር መስኮት እንቅስቃሴ ማድረግ እንዳለባቸው ማሰብ ይቻላል። ስለዚህ ይህንን ተከትሎ አሎንሶ የራሱን ቡድን የመገንባት ኃላፊነት እንደሚሰጠው ይጠበቃል። አሎንሶ እንግዲህ በአጠቃላይ እንደ ማናጀርነት ወይም ደግሞ ሙሉ ኃላፊነትን ወስዶ እንደሚሰራ አሰልጣኝ ሆኖ ነው የሚሰራው። እንደ ሄድ ኮች አይደለም የሚሰራው ተብሎ ተነግሯል። ስለዚህ በዝውውሮች ላይ የራሱ የሆነ ውሳኔ እንደሚኖረው ይጠበቃል። አሎንሶ እንግዲህ እስካሁን የወሰናቸው ውሳኔዎች የራሱን አሰልጣኝነት ካሪር የወሰነባቸው መንገዶች ለየት ያሉ ናቸው። ለምሳሌ ሪያል ሶሲዳድ ቢን እያሰለጠነ በነበረበት ወቅት ቦሩሲያ ሞንቸንግላድባን የማሰልጠን እድል ነበረው በቡንደስሊጋ። ነገር ግን እሱን አቆይቶ በሪያል ሶሲዳድ ቆየ። ከዛ በኋላ 2022 ላይ ኦክቶበር ላይ ማለት ነው የባየር ሌቨርኩሰን አሰልጣኝ በመሆን ተሹሟል ማለት ነው። ስለዚህ የባየር ሌቨርኩሰን አሰልጣኝ ከሆነ በኋላ ደግሞ በጣም ከፍተኛ የሆነ ለውጥን በቡድን ውስጥ ማምጣት ችሏል። ሲረከባቸው ሬሌጌሽን ውስጥ ነበሩ። ከዛ በኋላ ለዩሮፓ ሊግ አሳልፏቸዋል። በቀጣዩ ዓመት ደግሞ ምንም ጨዋታ ሳይሸነፉ የሊጉን ዋንጫ እንዲያሸንፉ ዴፍ ፖካልም እንዲያሸንፉ ረድቷቸዋል። ዩሮፓ ሊግ ፍጻሜ አድርሷቸው ነበር፣ ምንም እንኳን በአታላንታ 3-0 ቢሸንፉ ማለት ነው። ከዛ በተጨማሪ ደግሞ ልክ ባየር ሌቨርኩሰን ሊጉንና ካፕ ደብሉን ካሸነፈ በኋላ የርገን ክሎፕ ደግሞ እንደሚለቁ ከሊቨርፑል አናውንስ ያደርጉበት ጊዜ ነበር። ያንን ጋር ተገጣጥሞ ነበር ሁለቱ ነገሮች እና ወደ ሊቨርፑል ያመራል የሚሉ ግምቶች ነበሩ። እሱ ግን መቆየትና በሌቨርኩሰን የበለጠ መዳበር ፈልጎ ነበር። ምናልባት የሪያል ማድሪድ ቆይታው ነው የተሳካ ያልሆነው። ምክንያቱም በተለይ ከአጮት ባለፈ ከተጫዋቾች ጋር የነበረው አለመግባባት
እና ውዝግብ በተለይ ከቪኒሺየስ ጋር የነበረው አለመግባባት እና ድሬሲንግ ሩሙን መቆጣጠር አለመቻል ከዛ ጋር ተይዞ የነበረው ፕሬዠር አንድ እንደ ጥያቄ ምልክት ሊነሳ የሚችል ነገር ነው። ጨዋታስ እንዴት አዳፕት ያደርጋል የሚለው ሌላ ጥያቄ ልናነሳበት የምንችል ነገር ነው። ወደ ፕሪሚየር ሊጉ ሲመጣ የተለየ አጫወት፣ የተለያየ ታክቲካዊ ፍልሚያና የተለያዩ ቡድኖች አሰልጣኞች የሚከተሏቸው የራሳቸው የሆነ ፊሎሶፊ ይገጥመዋል። ስለዚህ ይህንን እንዴት አዳፕት ማድረግ ይችላል? እስካሁን ካየውና ከለመደው በስፔንም ከጀርመንም ካየው የተለየ ነገር ነው የሚጠብቀውና ይህንስ እንዴት አዳፕት ያደርጋል የሚለው ሌላ ወሳኝ ጥያቄ ነው። ቼልሲ ደጋፊዎች ስለ አሎንሶ ምን ታስባላችሁ? ቡድናችሁ በመቀላቀሉ ደስተኛ ናችሁ ወይ? ምን አቺቭ የሚያደርግ ይመስላችኋል? በኮሜንት ሴክሽኑ አጋሩኝ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።